ጠበቅ ለማስቀጠል የሚያስችል እምነታችን ተጨማሪ ስራ ያስፈልገዋል። የድሃ ችግሩ በጣም አባካይ መሆኑ ነው። ቅድም እንዳነሳሁት ልትሞት እኮ ነው። ዝም ብሎ አሞርፎስ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር ያስከፈተ መኪና ውስጥ የሚቀመጥ መጥፎ ካል ሽቦ መቀጠል መንግስት የለበትም። ትክክል አይደለም እሱ። ነገር ግን በብዙ ባደጉ ሀገራት ኃይል ማመንጨት በሚመለከት ሁለት ስራ ይሰራሉ የግል ሴክተር። አንደኛ ቅድም ያነሳሁት ሴቭ ያደርጋሉ። ሁለተኛ አማራጭ ኃይል ይፈጥራሉ። ቤት ሲገነቡ መንግስትን አይጠይቁም። ፓወር ሶላር ነው የሚያመጡት። ሰውንና ስራ ምን ነው ጭንቀቱ? ልትሞት እኮ ነው። ምን ያሰቃይሃል በሱፍ ውስጥ? ሰውን እንደ ሰው ተራመድ፣ ሰው ውደድ፣ አልቅስ፣ ሳቅ፣ እርዳ። ትክክል ነው። አማራጭ ኃይል ማቅረብ አይችልም፣ መንግስት ያቅርብለት። ቢያንስ እናንተ ግን ለቤት ለመብራት ፍጆታ መንግስት መጠበቅ የለባችሁ። ከቻላችሁ ሶላር ካልቻላችሁ ጄኔሬተር በመጠቀም ያንን የሚሻለው ነገር አሁን ዱባይ ኒሳን አዲሱ ከ1 ሚሊዮን ባነሰ ኢትዮጵያ ሊገባ ይችላል። ያሪስ ወይም ቶዮታ ስሪቶች ግን አሮጌዎቹ በዛ ይገባሉ። ደሞ የሚያስወጥር ስራ ሰርታችሁ ቢሆን ባልከፋ እኮ ነው። ሰው ሁኑ። እውነቴን ነው። በጣም ከሚያሳዝኑኝ ሰዎች በኋላ ወንበር የሚመጡ ሰዎች ናቸው። አትራከቱ ሲሄዱ ይቀንሳል እንጂ የሚሰጠው ታክስ አይደለም። አሁንም ቢሆን ግን ውድ በሆኑ ነገሮች ላይ ሪቫይዝ እናደርጋለን በውድነት እንዳይፈጠር። ሼር ኮንዶሚኒየም እንድናበራበት መፍቀድ ማገዝ ይኖርባቸዋል። እንደዛ ካልሆነ ኤነርጂ በቀላሉ በጣም የምትወጠሩ ሰዎች ሰው ሁኑ። ሰውንና ስራ ምን ነው ጭንቀት ያስገባ አሮጌዎቹ እንዲቀሩ ነው። አሮጌዎቹ ጉዳት አላቸው በጣም በሀገር ላይ። ልክ ቆሻሻ መጣያ ይበላ አስበው። ሀገር የምትወድ ከሆነ ቆሻሻ መጣያ እንዲሁ መፍቀድ የለብም። ለጊዜው መቸገር ይሻላል። ሳይክል ማብዛት፣ ምግብ ላይ ደግሞ ሀብታም እንዴት እንዳመጣው ስለሚያውቅ ሀብታም ማለት እንደ ሀገር ማለት ነው በቁጠባ ይጠቀማል። ደሃ ሀገራት ግን በጣም አባካይ ናቸው። አንዱ ኢነርጂ ዋና ጉዳይ ምርት ነው እንጂ ታክሱ ጉዳይ አይደለም። ምርት ነው ያነሰው። ለምሳሌ ዘንድሮ ሰምታ ሊሆን ይችላል ከ20 ሺህ ሄክታር በላይ በአፋርና ሶማሊያ አካባቢ በኢሪጌሽን ጀምረናል ምርት ስንዴ። እነሱ እየተባቸር ነው። ብዙ የኢህአዴግ ወንድሞቻችን የበላው ይሄ ነው። ውስጣቸው ቀፎ ነው ባዶስ። በሱፍ ምክንያት ካልተከፈተ የማይወርዱ የማይወጡ በቃ የተከበሩ ያስከበሩ ፎርጌት ኢት። ሰው ሁን አንተ። ያለን ብክነት ነው። ይሄን ሪቫይዝ እያደረግን ጊዜ ይወስዳል። እንደምታውቁት ስራ ይፈልጋል። ከኃይል አንፃር ግን ወደ እናንተ ለመመለስ እኛ በማመንጨት ኢንቨስት ባደረግነው ልክ ትራንስሚሽን ላይና ዲስትሪቢዩሽን ላይ አልሰራንም። ሰርቪሱም ወደ ፕራይቬት ሴክተር መሄድ አለበት እንደተባለ ለኢትዮጵያ የሚሰፉ መኪኖች ቦታ አስደንጋጭ ነው። መሪ ብቻ አይደለም፣ ሁለት ሶስት የተለያዩ አካላት ተገጣጥመው ይመጣሉ እዚህ። ከዛ ብር ታገኝበታለህ። ግን ያጎት ልጅ ይሞት ይችላል። ብር ማግኘትህን ሳይሆን ያ መኪና ሄዶ ማንን እንደሚገጭ አታውቅም፣ ማንን እንደሚገል አታውቅም። ሰው ያጠፋል። ስራ ዝም ብሎ ከኋላ ወንበር እንደዚህ ጥሩ አይደለም። የኋላ ወንበር በሽታ ከናንተ ውስጥ ተነቅሎ ሲወጣ ሰው መሆናችሁን ስታቁ ያ ሾፌር ያ አጃቢ አንድ ቀን ከሞት ሲያድንህ ሰው እንደሆነ ይገባሃል። ሰው ሁን። በጣም የምትወጠሩ ሰዎች ሰው ሁኑ። ያገኘው ደግሞ ከየትኛውም ሰው ግለሰብም ይሁን ቡድን ኢትዮጵያን የሚጠቅምና ከደህንነት የሚያወጣ ጉዳይ ከሆነ በፍጹም ክብር አይሰማኝም። ለምኜ አመጣለሁ። እንደምታየው ለምሳሌ የሰሞኑ የኢኮኖሚ ተሰቃይ ሰው ሁን። አንተ ተሰቃይተ ቤተሰብን አሰቃይተ በኋላ እኮ ችግር ነው። ስታስከፍት ያየ ልጅ ምን እንደሚያምረው አስብ። አዳዲሶች መከራ እንዳትበሉ ባካችሁ። በር አታስከፍቱ፣ ከፍታችሁ ግቡ። የመጨረሻው ሐሳብ መቀበልና መቆም ነው። እያንዳንዱ የብልጽግና አመራር ሰው የትኛውን ባመጣ አደጋ ቀንሶ ነዳጅ ቀንሶ ስፔር ፓርት ቀንሶ ይጠቀማል ብሎ አያስብም። ይሄን ለማድረግ በእኛ በኩል ሪቫይዝ ያደረግነው አዲሶቹ በከፍተኛ ደረጃ ታክስን ቀንሳለን፣ ኢንከሬጅ እናደርጋለን። ሰው እያንዳንዱ የኢትዮጵያን ብልጽግና የኢትዮጵያን ለውጥ የሚፈልግ መሪ ብዝሃነትን ይቀበል። የሃይማኖት፣ የጾታ፣ የብሔር፣ የባህል ልዩ መልክና ቅርጽ እንዳለን የሚቀበል እኔ በሀገር ጥቅም
የሚደራደር ማንነት ስለሌለኝ ወታደርም ስለሆንኩ ብዙ አልሰጋም። ሀገሬ የሚጠቅም ነገር መሆን አለበት። የግድ ነው። አብረን በሰላም መኖር የምንችለው ብዝሃነትን ስንቀበል። ሪፎርም አጀንዳችን 10 ቢሊዮን ዶላር ገደማ ነው ያገኘ ነው። ይህ ትልቅ ሀብት ነው። ይህም በደንብ በትክክል ኢንቨስት አድርገን ከሰራንበት በእኛ እድገት ውስጥ ኢምፓክት አለው። ይሄ የመጣው ግን ከትዕቢት ውጭ በሆነ ነገር ነው። እንደው ካገኘሁት አይቀር የምግብ ላይ ያለው በተለይ ሬስቶራንት ሲበላ ኦር ቢያንስ ሀብታሞች እዚህ ሀገር ሰው ቤትም ሲገነባ መንግስት ፓወር ካላቀረበ ወንጀል እንደሰራ የሚያስብ ማህበረሰብ ነው። ይህ ስህተት ነው። ለኢንዱስትሪ ልክ ነው፣ ተረባርበን እናምጣ። መኖሪያ ቤት ለደሃውም ሱፐርማርኬት ሲገዛ ቫት 15% ይነሳ የሚል ሰዎች ብዙ ጊዜ ሰማለሁና ሰው ኑሮ እንዲወደው ለማድረግ ምን እየተሰራ ነው? ጠቅላይ ሚኒስትር የታክስ አጠቃላይ ስርዓታችንን ሪፎርም እየሰራን ነው እና ከምግብ ጋር ተያይዞ ኢንፍሌሽን መቀየር ሳይሆን የኢትዮጵያ ኢኮኖሚ እየተቀየረ እንደሆነ ማንበብ የማይችሉ ሰዎች መቀየር ነው ያስቸገረን። ይሄ ተቃዋሚ ፓርቲዎችን የሚመለከት እንዳይመስላችሁ፣ እኛ ብልጽግናዎችን ነው። መኪና እኮ 1 ቢሊዮን ብር ገባ ቤት። እኛ ግን የምናስበው ይሄ የሚሰራው የሚሰፋው የሚጠገነው መኪና ሳይሆን አዲሱ ከዛ አንሶ እንዲገባል። አዲሱ አንሶ ሀገር እየተቀየረ ሲሄድ የማይቀየሩ ሰዎች አሉ። እኛን የከበደን የኢትዮጵያን ኢኮኖሚ በሰዓት ሰው ቀጥታ የሚያያይዘው ከታክስ ከቫት ጋር ነው። ኢትዮጵያ ያው ብዙ ታክስ ከማይሰበስቡ ሀገሮች አንዷ መሆኗ ይታወቃል። ለምሳሌ በቅርቡ ኤክሳይዝ ታክስ ሲባል በጣም ብዙ ሰው አልተቀየረም። ጭንቅላታችን እያመጣን ያለነውን ድል ለመጠበቅ ከገባ ነዳጅ፣ ስፔር ፓርት አደጋ ይቀንሳል። ሰው እንዳይሞትብን ነው፣ ጥቅም ለማግኘት አይደለም። እነዚህ ሰዎች በማስገባታቸው የምንጎዳው ነገር የለም። እንዲያውም ጎበዝ ከሆንኩ ዱባይ ብትሄድ ብዙ ወዳጆች ስላሉ እዛ ይነግሩኛል።